ሰላም የዩቲዩብ ቤተሰቦች እንደምን አላችሁ? ፊቴ እንደምታዩት ሰሞኑን አሞኝ ስለነበረ ትንሽ ተጎድቷል። በቃ ግርጥት ብሏል ምናምን ወዙ ላይ የለም። ምክንያቱም ምንም እያደረኩለት ስላልነበረ ማለት ነው። እና አሁን ለእናንተም እያሳየኋችሁ በተልባ በቡናና በእንቁላል ምን አይነት የፊት ማስክ እንደምንሰራ የምናይ ይሆናል። እዚህ ጋር እንደምታዩት ጎድጓዳ ሳህን አዘጋጅቻለሁ። አንድ ማንኪያ የተፈጨ ተልባ አድርጋለሁ ማለት ነው። መብዛት የለበትም ምክንያቱም ያው ቢበዛ ይባክናል ካንዴ በላይ ስለማይሆን ማለት ነው። በቀጣይነት ደግሞ እንዲሁ አንድ ማንኪያ ሞላ ያለ በደንብ ሙልት ያለ ቡና እናደርጋለን። በመቀጠል እንግዲህ አንድ እንቁላል ሰብር ያለሁኝ እንደምታዩት እና ማረገው ውሃውን ብቻ ነው ማለት ነው። አስኳሉ መግባት የለበትም። አስኳሉ ደግሞ ሌላ የሚሰራበት አለ አሳያችኋለሁ። በብዛት ይኸውላችሁ ይሄ ማስክ የሚሰራው ቡናና እንቁላል ብቻ ተደርጎ ነው። ግን እንደኔ ደረቅ ፊት ደረቅ እንትን ያለው ሰው የሚጠቅመው ተልባው ነው። ቢያንስ ወዛም ያደርገዋል ማለት ነው። እንዲያንጸባርቅ ወዝ እንዲኖረው ተልባው ወዚ እንትን ሲሰጠን ቡናውና እንቁላሉ ደግሞ ፊታችን ጽድት ያደርገዋልና በኋላ ደረቅ እንዳይሆን ተልባው ይጠቅመናል ማለት ነው። እንግዲህ እነዚህን ሶስት ግብአት በደንብ አድርገን ነው የምናቀላቅለው በደንብ አድርገን ማለት ነው። በነገራችን ላይ ተልባውን አመሳመስ አድርጌ ነው የፈጨሁት። የተወሰነ በደንብ ማጠቆረም ስትቆሉት ጣጣ የሌለም ጣጣ ሁሉ አላለም። እንደዛ ሳይደርስ ነው ሞቅ ሞቅ አድርጌ ብቻ ነው በደንብ ወዙን እንዲተፋ ማለት ነው። ይሄን ይመስላል። በቀጣይ ደግሞ እየተቀባው አሳያችኋለሁ። አሁን ለመቀባት ዝግጁ ሆኗል ማለት ነው። ሶፍት ያስፈልገኛል። ይሄው እንደዚህ አይነት ሶፍት ኖርማል የገበታ ሶፍትም ይሆናል። እንደውም ያ ሳይሻል አይቀርም እኔ ስለሌለኝ ነው። ይሄንን እና የበጠበጥነው ግብአት አለ ማለት ነው። ሞክሩት፣ በጣም ነው የምትወዱት። ጽድት ነው የሚለው ፊታችሁ በቃ ልስላሴው እዚህ አፍንጫችን ስር ምናምን ያለ ጸጉር ፊታችን ላይ ያለ ጥቅቅን ጸጉር በደንብ ነው የሚነሳው። ሁሉንም ፊታችሁን በደንብ ትቀባላችሁ በደንብ
በቃ ይሄን ያክል ከተቀባ አፌ ውስጥ እንትን ብሎብኛል መሰለኝ። እስኪ ከንፈሬ ውስጥ እንትን ስላለ ወደ አፌ ገባና እሱን ጠረቅ ላድርገው ትንሽ። አሁን ምንድነው በስሱ ሶፍት መለጣጠፍ ነው። በቃ በስሱ ስለሚበቃ ቻናሌ አዲስ ነው እሺ፣ እና ሰብስክራይብ በማድረግ ተባበሩኝ። ብዙ ቻሌንጅ አብረን እንሰራለን ለቀጣይ። በጣም ነው ሰው ሲያያችሁ የሚደነግጠው። በነገራችን ላይ ሰው ያያችሁ ይመከራል። እኔ ከዚህ በፊት እንደዚህ ሆኜ ውጭ ላይ ቁጭ ብዬ ጎረቤቶቼ በጣም ነው የደነገጡት። በቃውን ሁሉም ቦታ ሶፍት ተዳርሷል። አሁን የቀረውን ደርብበታለሁ ማለት ነው። ላዩ ላይ ሶፍቱን ጥብቅ እንዲያደርገው ተልባ በነገራችን ላይ መቀባት ብቻ አይደለም፣ ስጠጡት ራሱ ውበታችሁ ላይ እንዴት እንደሚወጣ ፊታችሁ ላይ በቃ ለሆዳችሁ የጠጣችሁት ነገር ውስጣችሁንም አድኖ ቆዳችሁ ላይ ይታያል ውጤቱ። እየጨመደደኝ ነውና ለማውራት አስቸጋሪ ሆኗል። በቃ ተረዱ። አሁን ለ30 ደቂቃ ያክል ንግግር ቀንሼ እንዲሁ ጸጥ እለዋለሁ ማለት ነው። ይሄ ያው እየደረቀ ስለሚመጣ ይሄ የምታወሩ ከሆነ ብዙ እንትን አይልም፣ ይሰነጣጠቅባቸዋል እና ይሄን ይመስላል። በኋላ ሲደርቅ አብረን እንልጠዋለን። አብሬ ታጥቤ ያሳያቸዋለሁ ማለት ነው። ሰላም ቆዩልኝ ቤተሰብ። ትንሽ ጠብቀናል እንግዲህ ይሄንን ይመስላል። በጣም ቆዳዬን ውጥር አድርጎ ይዞኛል። በጣም ነው የጨመደደኝ ማለት ነው። አሁን ደርቋል። ትንሽ እዚች ጋርና እዚች ጋር ትንሽ ይቀራል፣ ግን ስለጨመደደኝ አልቻልኩም። አብረን እንልጠዋለን ማለት ነው። ከዚህ በላይ ቆይ ራሱ በጣም ደስ ይላል ነበረ፣ ግን
ጸጉሬን እዚህ ጋር ይዞታል። ጸጉሬን አልሰበሰብኩትም ነበርና ጸጉሬን ይዞታል። በጣም ነው የሚያመው። ይኸውላችሁ እንደዚህ ድርቅ ብሏል። እዚህ ጋር ስላልደረቀ ነው። ከስር የሚቀባውን ስላበዛውበት አልደረቀም። አሁን እታጠበዋለሁ። ታጥቤ ደግሞ ላሳያችሁ። ይሄን ይመስላል። ሙልጭ አድርጌ በሳሙና ታጥቤዋለሁ እና በጣም ነው ቅልል ያለኝ ማለት ነው። እዚህ ጋር ጸጉር ነበረብኝ እና ፊቴ ላይ ያለ ጥቅቅን ጸጉር ምናምን ጽድት ነው ያለው። በዛ ላይ በቃ እንዴት ቀልል እንደሚላችሁ ወላችሁ ሞክሩት። በጣም ቀላል ነው። ስቴፑን ሳትሳሳቱ ሞክሩት፣ ትወዱታላችሁ።